ጭንቀት በአብዛኞቻችን ህይወት ውስጥ ያለ ነገር ነው። የጭንቀት የጤና መዘዞች ግን እጅግ በጣም ብዙ ናቸው። የተወሰኑትን ልንገራችሁ። ጭንቀት ለብዙ ህመሞች ተጋላጭ እንድንሆን ያደርገናል። ለምሳሌ የልብ በሽታ ተጋላጭ እንድንሆን ያደርገናል። እነዚህም ደግሞ ስትሮክ፣ የደም ግፊት እንዲሁም ደግሞ የተለያዩ ከልብ ጋር የተያዙ ህመሞች እንድንጋለጥ ጭንቀት ሊያደርገን ይችላል። ሌላ ደግሞ ከጭንቅላት ጋር የተያዙ ህመሞች ለምሳሌ ድብርት እንዲሁም ደግሞ እንቅልፍ ማጣት የመሳሰሉ ከዛ በኋላ ደግሞ ወደ ውጭ የመውጣት ፍላጎት መቀነስ፣ ከሰዎች ጋር የመነጋገር ፍላጎት መቀነስ የመሳሰሉ ከጭንቅላት ጋር የተያዙ ህመሞች በጭንቀት ብቻ ሊመጡ ይችላሉ። ሌላ ደግሞ ከጨጓራ ጋር የተያዙ ህመሞች፣ ከአንጀት ጋር የተያዙ ህመሞች ለምሳሌ አይቢኤስ ሊሆን ይችላል፣ የጨጓራ ህመም ሊሆን ይችላል፣ የጨጓራ መቁሰል ሊሆን ይችላል። በጭንቀት ምክንያት ሊመጡ ይችላሉ። እንዲሁም ደግሞ የተለያዩ የሆርሞን መዛባቶች ቅድም እንደነገርኳችሁ እንቅልፍ አለመተኛት፣ ድብርት ውስጥ መሆን የመሳሰሉ የሆርሞን መዛባት እንዲኖር ያደርጋል። ይሄ ደግሞ ከፍተኛ የሆነ ጉዳት በሰውነት ላይ ይኖረዋል። ለምሳሌ ለሴቶች የወር አበባ መዛባት ሊሆን ይችላል የመሳሰሉ ችግሮች፣ ለወንዶች ደግሞ የቴስቴስትሮን መቀነስ የመሳሰሉ ነገሮችን በከፍተኛ ደረጃ ያመጣል። ለዚህ ጭንቀትን እንደ ቀላል ነገር የምትመለከቱ ከሆነ ተሳስታችኋል። ለዚህ ጭንቀትን ለመቀነስ የተለያዩ ነገሮችን መጠቀም ይኖርባቸዋል። ጸሎት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ እንዲሁም ደግሞ ሐኪም ማናገር ሊሆን ይችላል፣ የተለያዩ ሰዎችን ማናገር ሊሆን ይችላል፣ ጓደኛ፣ ቤተሰብ እንዲሁም ደግሞ እራሳችሁ ጽፋችሁ ይህንን ማስተካከል አለብኝ ብላችሁ ሊሆን ይችላል። ነገር ግን ጭንቀትን መቀነስ አለባችሁ። ይሄ ጭንቀት በአብዛኞቻችን ህይወት ውስጥ ያለ ነገር ነው። የጭንቀት የጤና መዘዞች ግን እጅግ በጣም ብዙ ናቸው። የተወሰኑትን ልንገራችሁ። ጭንቀት ለብዙ ህመሞች ተጋላጭ እንድንሆን ያደርገናል። ለምሳሌ የልብ በሽታ ተጋላጭ እንድንሆን ያደርገናል። እነዚህም ደግሞ ስትሮክ፣ የደም ግፊት እንዲሁም ደግሞ የተለያዩ ከልብ ጋር የተያዙ ህመሞች እንድንጋለጥ ጭንቀት ሊያደርገን ይችላል። ሌላ ደግሞ ከጭንቅላት ጋር የተያዙ ህመሞች ለምሳሌ ድብርት እንዲሁም ደግሞ እንቅልፍ ማጣት የመሳሰሉ ከዛ በኋላ ደግሞ ወደ ውጭ የመውጣት ፍላጎት መቀነስ፣ ከሰዎች ጋር የመነጋገር ፍላጎት መቀነስ የመሳሰሉ ከጭንቅላት ጋር የተያዙ ህመሞች በጭንቀት ብቻ ሊመጡ ይችላሉ። ሌላ ደግሞ ከጨጓራ ጋር የተያዙ ህመሞች፣ ከአንጀት ጋር የተያዙ ህመሞች ለምሳሌ አይቢኤስ ሊሆን ይችላል፣ የጨጓራ ህመም ሊሆን ይችላል፣ የጨጓራ መቁሰል ሊሆን ይችላል። በጭንቀት ምክንያት ሊመጡ ይችላሉ። እንዲሁም ደግሞ የተለያዩ የሆርሞን መዛባቶች ቅድም እንደነገርኳችሁ እንቅልፍ አለመተኛት፣ ድብርት ውስጥ መሆን የመሳሰሉ የሆርሞን መዛባት እንዲኖር ያደርጋል። ይሄ ደግሞ ከፍተኛ የሆነ ጉዳት በሰውነት ላይ ይኖረዋል። ለምሳሌ ለሴቶች የወር አበባ መዛባት ሊሆን ይችላል የመሳሰሉ ችግሮች፣ ለወንዶች ደግሞ የቴስቴስትሮን መቀነስ የመሳሰሉ ነገሮችን በከፍተኛ ደረጃ ያመጣል። ለዚህ ጭንቀትን እንደ ቀላል ነገር የምትመለከቱ ከሆነ ተሳስታችኋል። ለዚህ ጭንቀትን ለመቀነስ የተለያዩ ነገሮችን መጠቀም ይኖርባቸዋል። ጸሎት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ እንዲሁም ደግሞ ሐኪም ማናገር ሊሆን ይችላል፣ የተለያዩ ሰዎችን ማናገር ሊሆን ይችላል፣ ጓደኛ፣ ቤተሰብ እንዲሁም ደግሞ እራሳችሁ ጽፋችሁ ይህንን ማስተካከል አለብኝ ብላችሁ ሊሆን ይችላል። ነገር ግን ጭንቀትን መቀነስ አለባችሁ።